መጀመሪያ ላይ እኮ ሁሉም ሰው ማለት ነው ሁሉም ሰው አምኖ በጣም ብዙ ነገር ማንም ሰው ሳይጠይቃቸው ማለት ነው። የኔ አባት ራሱ ብዙ ነገር አድርጓል ለፋኖቹ ማለት ነው። በጣም ብዙ ነገር አድርጓል። አሁን ላይ ግን በቃ መኖር እኔ እንደውም የሚገርም ነገር ማለት ነው እነሱ ከሚያናግሩኝ አሁን ላይ መንገር ላይ እኔ ሲፈተሽ ማለት ነው መከላከያዎቹ የሆነ ነገር በቃ አላር አሁን ህዝቡን ይፈታ አረ መከላከያ ይሻለኛል ምን አለኝ መንግስቱ ይላል እንዴ መንግስት ምን አለኝ የኔ ያክልማ ምናምን እያለ እኔ በጣም ብዙ እኔ አሁን የኔ እናት ማለት ነው እንትን ነው የምትሰራው ጉሊት ማለት ነው ከሷ በቃ በቀን ዝም ብሎ ይሄዱና 1000 አምጪ ምናምን ይሏታል። ከዛ አሁን እኔ እንኳን ከነሱ ሰማ ቢያንስ እኔ እንኳን ትንሽ እንኳን ተምሬያለሁ በእነሱ እኔ እረዳለሁ በቢያንስ ይሆን ነገር ግን አሁን ለሷ ምንም ያልተማረችው እንኳን ኧረ እኔ መንግስት ይሻለኛል የዓመት ግብር አልከፍልም እንዴ። አሁን ድሮን እየተጨፈጨፈ ያለው ለምን ይመስላችኋል? ፋኖ ቀድመን ክልሉን ለቆ እንዲወጣ እኮ መክረነዋል። እንደሚከበብ መሳሪያው ሲታኮስ ላዩት እንደሚያስወርዱ ተናግረ ማን ይሰማሃል? ዛሬም እኮ የጎጃም ፋኖች የሚዋሩት ከአማራ ጋር አይደለም። ሚስጥር የሚሰጥሩት ከትግሬና ከኤርትራና ከኦሮሞ ጋር ነው። ከአማራ ከኛ ጋር ያዋሩ እስኪን የሚዲያ ላይ ሲናገሩ ሰምተህ ታውቃለህ? አንከር ሚዲያ ግን ኦሮሞው ላይ ሄደው ያወራሉ። በትምህርት ደረጃ ይሄ ሰው የአንከር ሚዲያ እኔ ጋር ጫፍ አይደርስም። በፖለቲካ ጫፍ አይደርስም። በንጽህና ንጹህ በመሆን ጫፍ አይደርስም። ካድሬ ነው። ግን ሂደው የሚያወሩት ማን ጋር ነው? አንከር ሚዲያ ጋር ነው። ሂደው የሚያወሩት የብሔር ብሔረሰብ 360 ነው። ሂደው የሚያወሩት መረጃ ቲቪ ኦሮሞች ጋር ነው። ዘመርኩን ጋር ነው ሚስጥር የሚመሰጥሩት። ጎጃሜ ማለት ይሄ ነው።